ዛሬ 13ኛ ሀገሬ ወደ ሆነችው ኢንዶኔዥያ መገኝ ሲሆን ወደ ዋና ከተማዋ ጃካርታ ተጉዤ ከዓለማችን ግዙፍ መስጊድ አንዱን ከጎኑ ካለች ታሪካዊ ቤተክርስቲያን ጋር እናያለን። አስገራሚ እንስሳትን ጎብኝተን በከተማዋ እምብርት ወደሚገኝ ሙዚየምም እንሄዳለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። ጃካርታ ከ10 ሚሊዮን በላይ ህዝብ የሚኖርባት ህይወት እጅግ ፈጣን የሆነባት ከተማ ናት። እስካሁን ከጎበኘኋቸው ሀገር በሙሉ እንደ ሴት በነጻነት የተንቀሳቀስኩበት፣ አስገራሚ የሃይማኖት መቻቻል ያየሁበት፣ የሰዎቿ አኗኗር ደግሞ በባህልና በዘመናዊነት መሀል ነው። አሁን ቀጥታ ጉዟችንን እንጀምር። መስጂድ ኢስታቂላል ጉዟችን የጀመርነው ኢስታቂላል ከሚባል ታላቅ መስጊድ ነው። ይህ መስጊድ በደቡብ ኤሲያ ትልቁ ሲሆን በአንድ ጊዜ እስከ 120 ሺህ በላይ ሰዎችን ማስተናገድ ይችላል። ኢስታቂላል ማለት በአረብኛ ነጻነት ማለት ሲሆን ኢንዶኔዥያ ከሆላንድ የቅኝ ግዛት ነጻ የወጣችበትን መታሰቢያ ለማድረግ ነው የተገነባው። በጣም ደስ የሚለው ግን እምነት ሳይለይ ማንኛውም ጎብኚ እዚህ ቅዱስ ቦታ ውስጥ መግባትና መጎብኘት ይችላል። ነገር ግን ለቦታው ክብር ሲባል ተገቢውን አለባበስ መልበስ ግድ ይላል። እናም ወደ ውስጥ ከመግባታችሁ በፊት የመስጊዶቹ አስተባባሪዎች ያዘጋጁትን ሂጃብ በነጻ ያቀርባሉ። ያለምንም ክፍያ የሰጧችሁን ሂጃብ ለብሳችሁ ወደ ውስጥ ትገባላችሁ። ሌላው በጣም የሚገርመው ነገር ይህንን የእስልምና እምነት መገለጫ የሆነውን መስጊድ የነደፈው ወይም ዲዛይን ያደረገው ፍሬድሪክ ሲላባን የተባለ ክርስቲያን መሐንዲስ መሆኑ ነው። ይበልጥ የሚደንቀው ደግሞ ልክ ከመስጊዱ ፊት ለፊት የጃካርታ ካቶሊክ ቤተክርስቲያን ትገኛለች። አስፋልት ተሻግሮ ነው ሁለቱ የሚገኙት። እነኚህ ሁለት ቅዱሳን ቦታዎች የየራሳቸው ሃይማኖታዊ እሴት ይዘው ጎን ለጎን በፍቅር መቆማቸው በዓለም ላይ በጣም ብርቅ የሆነ የሃይማኖት መቻቻልና አንድነትን ማሳያ ነው። በሁለቱ ህንፃዎች መካከል የወንድማማችነት ዋሻ ወይም ተነል ኦፍ ፍሬንድሺፕ የተባለ የመሬት ውስጥ መተላለፊያ በቅርቡ ተገንብቷል። በትላልቅ በዓላት ወቅት ለምሳሌ በረመዳን እና በገና ሰሞን አንዱ ለሌላው የመኪና ማቆሚያ ቦታ እስከ ማጋራት ይደጋገፋሉ። ቀጥለን ደግሞ ወደ እንስሳት ገበያ መጣን። እዚህ ቦታ በአካባቢው ማህበረሰብ ዘንድ በጣም የሚታወቁ ለቀሪው ግን ያልተለመዱ በርካታ አይነት እንስሳትን በአንድ ላይ ነበር የገጠመኝ። የሌለ አይነት እንስሳ አይነት የለም። በጣም ዘገናምን እንስሳ ነው ያለው። እዚህ ገበያ ውስጥ እንስሳቱን በእጅ የመንካትና የመያዝ እድል ነበረኝ። ነገር ግን ነገሩ ቀላል አልነበረም። አንዳንድ ሻጮች እንስሳቱን ለመንካት ብቻ ክፍያ ሲጠይቁ፣ ሌሎቹ ደግሞ በነፃ እንድነካ ፈቀዱልኝ። እውነቱን ለመናገር እንስሳቱን ለመንካት ትንሽ ፈርቼና ተጠራጥሬ ነበር፣ ግን ድፍረቱን አግኝቼ የሞከርኩት። Oh my goodness. Oh my goodness. Wakanda forever. This is wow. ከዚያም ወደ መደበኛው የጃካርታ የገበያ ስፍራ አመራን። ገበያው በጣም የተለመደና ብዙም የተለየ ነገር ባይኖረውም የሰዎቹን የዕለት ተዕለት ኑሮና የንግድ እንቅስቃሴ በቅርብ ለመታዘብ ግን ጥሩ አጋጣሚ ነበር። ነገር ግን እውነተኛው የከተማዋ አስደናቂ ታሪክ የሚቀጥለው ቦታ ላይ ነበር የሚጠብቀን። መጨረሻም በከተማዋ እምብርት ወደሚገኘውና በጣም ወደ አስደመመኝ የጃካርታ ታሪክ ሙዚየም መጣን። ይህ ህንፃ የተገነባው በ1710 እንደ ኢሮፓያን አቆጣጠር በሆላንድ ወይም በደች ቅኝ ገዢዎች ሲሆን በወቅቱ የከተማዋ ማዘጋጃ ቤትና ዋና መቆጣጠሪያ ማዕከልም ነበር። ይህ ሙዚየም የኢንዶኔዥያ ረጅም የታሪክ ጉዞ ይተርካል። ሻንጣ ይዞ መግባት አይቻልም። ስለዚህ እዚህ ውስጥ ሎክ አደርጋለሁ ማለት ነው። ወደ ውስጥ ስንገባ ከቅኝ ግዛት በፊት የነበሩት የታሩማነጋራ እና የፓጃጃራን
የመንግስት ጥንታዊ ቅርሶችን፣ በጥንቱ ዘመን የነበሩ እጅግ ግዙፍ የቤት ውስጥ እቃዎችን እና የደች ምስራቅ የህንድ ኩባንያ የንግድና የቅኝ ግዛት ታሪክ የሚያሳዩ ካርታዎችንና ታሪካዊ መኪናዎችን ማየት ይቻላል። በጣም ልብ የሚነካውና አስፈሪው ክፍል ግን የነጻነት ታጋዮችና የቅኝ ግዛቱን የጭቆና ስርዓት የተቃወሙ ጀግኖች ታስረው ስቃይ ይደርስባቸው የነበሩት የመሬት ውስጥ ጨለማ እስር ቤቶች ናቸው። ጃካርታ ዛሬ ወደ ደረሰችበት ዘመናዊነት ከመምጣቷ በፊት ሱንዳ ኬላፓ እና ባታቪያ የተባሉ ስሞች ነበሯት። ይህንን ሁሉ ታሪክ በአንድ ቦታ ማየት በእውነት ያስደምማል። ጉብኝታችን ይሄንን ይመስላል። አሁን ቦርሳችን ይዘን እንወጣለን። የዛሬው የጃካርታ ቆይታችን ይህንን ይመስል ነበር። የሃይማኖት መቻቻሉ ገበያ ወይስ ሙዚየም ይበልጥ የትኛው ማረካችሁ? ኮሜንት ላይ ያስገቡልኝ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ። በሚቀጥለው ሀገር ደግሞ አብረን እንድንጓዝ አሁኑኑ ሰብስክራይብ አድርጉ። ይመቻችሁ።